አርቲስት ሰራዊት ፍቅሬ ከተቀረጸ በኋላ ሰላም ናችሁ? አብራችሁ አሁን እንደ ቀድሞ ያለው ሰላማዊ ግንኙነት አላችሁ? ቀደም ሲል አርቲስት ሰራዊት ፍቅሬን በጣም አንግሰህ ነው የገለጽከው አይደለ? በሙያው በጣም በትወነው በምኑ አልክ ባለው ሀገር አበርክቶ ኦኬ በዛ ልክ ከገለጽከው የሙያ ሰው ነው ማለት ነው። የሙያ ሰው ነው አይደለ? አሁን የራስህን ነው መልሼ የምነግር። ሰራዊት ፍቅሬን እኔ አብሬ ከግሩ ስር ረጅም ነው እንደምታውቀው፣ እኔን ዝቅ ብሎ ነው የሚያየኝ። እኔ ደግሞ እንደ ባምባ ቀና ብዬ ነው የማየው። ረጅም ሰው ነው። ከቁመቱም ከቁመተ ስጋውም በላይ ደግሞ ስሙ ረጅም ነው አርቲስት ሰራዊት ፍቅሬ በኪነ ጥበቡ ዓለም። ኦኬ ይሄ ሰው በሙያ የነገሰ በሙያ የተወደሰ ሰው ከሆነ እና ደግሞ ለኔ የዋለው ውለታ የሙያ ውለታ ከሆነ ማበርታት ከሆነ እድል መስጠት ከሆነ እኔ ዛሬ እንዲህ እንደሆነ ነው የሰራኝ ማለት ነው አይደለ? ሰርቶኛል። የሱ ቡራኪ ያለኝ እንትፍትፍ ብሎብኛል። እደግ ተመንደግ፣ በሰው ፊት ቁም፣ የሰው ፊት አይስበርህ ብሎኛል። ኦኬ ሲመጣ አሁን እኔ ልኩስኩስ ብዬ የሱ ያንተ ግርፍ ነኝ ብዬው ቀጥዬ በጥያቄና በሙያ ባልገለጽ ኑሮ ምንድነው የሚሆነው? ተክለ ሃይማኖት አድሃሪ ተክለ ሃይማኖት የሆነ ምናምን ሲመጣ የሚልፈሰፈስ አይነት ነበር የምባለው። አሁን ጥያቄው ስላነሳው ነው እንጂ ይሄን መመልስልህ እንዲህ ይባላል ስለዚህ እንዲህ ልጠይቀው ብዬ አይደለም። እኔ በሙያ የተሰራው ሰው ከሆንኩ የእናቴ ልጅ የሚምጣ ያባቴ ልጅ ስንገናኝ እዚህ ጋር እኔ እናንተ ቁጭ ስንል እኔን ሙያ ነው የሚገልጸኝ። መንትዮች እኮ አንዱ ለአርሰናል አንዱ ለኢንትራ ፍራንክፈርት እኮ ይጫወታሉ። የእናት አባት ልጅ ግን ትዊንስ አይደንቲካል ትዊንስ ሆነው ይጫወታሉ። ግን አንደኛው ተከላካይ አንደኛው በረኛ ከሆነ እንዴት ይሄ እናት ልጅ ይባላል? አይባልም። እኔ ሰርሽ ሲመጣ ሰርሽ የሙያ አጎቴ ነው፣ የሙያ አባቴ ነው። ዝምድናው ብዙ ነው በሙያ። ስለዚህ እኔ እና እሱ መገለጽ ያለብን በምንድን ነው? በሙያ። ሰይ ደስ ብሎኛል ብሎኝም የሚወጣው በሙያ አይ እዚህ ያደረስኩት ቴንኪው ብዬ እንዲህ እንደሆነ አበርክተህ እድል ሰጥተኛል አመሰግናለሁ። አሁን ደግሞ ወደ ሙያዬ ልግባ ብዬ ስገባ ሙያን ክብር እንጂ የሚያሳየው የተለየ ጸብ ዲስሪስፔክት እሱ አላለኝም ሲጀመር። አሁን አንተ እንደተረዳኸው ወይም ሌላ ሰው እንደተረዳው ብቻ ሳይሆን እኔና እሱ ለጠየቁት ጥያቄ ይናደድም ደስ ይበለውም ማጥራት ይፈልግም አይፈልግም መልሶ ነው በሰላም የወጣው። የሆነው ይሄ ነው። ከዛ በኋላም በቀደም አንድ ጎልደን ቱሊፕ ራት ላይ አግኝቼው ነበር። እንደውም ከውድ ባለቤቱ ከሮሚ ጋር ነበር የነበረው። ድጋሚ ጣቱን ታውቀዋለህ። በአንዱ ጣቱ እንዲነክቶ አንደኛው ጣቱ እንደዚህ ስኪል ሁለት ሶስት ተው እያለፈ ነው የሚመስል ረጃጅም ናቸው። እንደዚህ እንዳወስ አድርገኝ ተክለሽ ደህና ነው ብለኝ ነው ሄዶ ቪዲዮ ከወጣ በኋላ ማለት ነው። እና እንደዛ መባሌ እኔ ዲስሪስፔክት አድርገዋል መባሌ በጣም ደስ ብሎኛል። ምክንያቱም ሰርሽ በጣም የሚከበር ሰው ነው ማለት ነው። በእኔ ዝቅ ማለት እሱ የሱ ከፍታ አሁንም እየተነገረ ከሆነ ደስ ይለኛል። ምክንያቱም እኔም እሱ እንዲደምቅ ነው። እኔ ደብዝዤ እሱ እንዲንቦገቦግ ነው የምፈልገው።